አይነት መርዛማ ሰው ነኝ ግን አንተ እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቀር የኢትዮጵያ አሁን ለምን ዳውን ኩብለ ትደነቃለህ በውስጤን እያለሁ እናቴን መታ አንቃ ግደለኝ እናቴ ገደለኝ ከራስን ከድህነት ነፃ አውጣ ሳምንት በደግፈው ሳምንት ምን አንተ እንዴ እኔ የምፈልገው በፍጹም አይሳካም ኧረ እኔ በቃኝ እናቴ በቃኝ ነግሬህ ነበር እኮ አይደል ጃስ ኬሊያን ጌታህ መጥቶልሃል ብዬ ነበር ኬሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ አሁን ሶስተኛ ቡድናችሁ ልናስደግፋችሁ አሁን ደግሞ ወደ እንግሊዝ ትሄዳላችሁ ከዛ ጨጓራህ ጥፍቅልሃለሁ ማለት ነው ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማን ይጀመር እኔ ለሚን የማል ካወራ እኮ ማን ምንም አይነት ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማን ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃላ ቡድኑን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገቡ አይመስሉም ነው ማለት ገባህ አይደል እንደው ሜሪኖ ራሱ ላሻላችሁ ገባህ እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል የገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣቸዋል እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባህ ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባህ ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባህ ወይኔ አባት አስበላል አንተ አድክም ሰውዬ በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ ለዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዚህ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ገባህ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ አረ ቀለዱባቸው ሚለው ራሱ አይገልጸውም አስተግፍሩላህ አልዓዚም አስተግፍሩላህ ይሄ እኮ ኃጢአት እኮ ነው የምሬ ነው ማለት እንዴ ይሄ ኃጢአት ነው ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው ስፔን አሁን ይገባኝ ማለት አንተ ቡድን ናቸው በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም ልጠራ አይችልም በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው ግን በቃ ቡድን አይደለም ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ በኢንዲቪጁዋል ስኪሏን እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው በቃ ጥንቅቅ ተደርጎ የተሰራ ቡድን ነው ዴላ ፎንት ይዞ የመጣው ይሄው አሳየን ዛሬ በቃ ከዚህ በላይ መስከረ የለም አሁን ፈረንሳይ ተከብዳን ነበር ለእንተና እንትን ምናምን ማለት አትበሉ በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው ዛሬ አስመስክሮ ወጥቷል በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ በስማም አተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶ ታያቅም ድሮም አይቀርም ስፔን ተብለው እንደውም አርጀንቲና ተብለው አተ ስፔን ነው የሚችሉት እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛው ይረጉራል ዝም ብሎ ያሻማል ይጣል ምን እንዲያረጉት ነው ስፔኖች የፈለጉት ምን እንደ ግራ የገባው አንተ ያንንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ ይገባኝ እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳቹ እንዴት ነው እንዴ እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ ፈረንሳይ ግን ተባተተ አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር እሱም ስፔን ነው ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ ቻንሷ ከፍተኛ ነው የመብላት ቻንሷ በስ በጣም ነው የሚችሉት
አስወጣው። ይሄኔ ባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ። ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው። ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች። ዝም ብሎ መሮጥ እንጂ ህግ አያውቁም። ኦፍሳይድ ነው ዝም ብለው የሚገቡት። ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው። ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል። ፔናልቲ ያስገኘ አረ በጣም ነው የሚችል። አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባል። ስንት በሚያስፈልግ ሰዓት ላሽ ብለ 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን። በማጂኩ 3-2 እንዲያደርገው ነው። አድክሚድና ለሶስተኛነት ትጮታለህ ማለት ነው። ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል። ብትበላው ራሱ አይደብረኝም። ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን። ፋይናል ላይ ማንም ይድረስ ማንም ምንም አይመስለኝም ነው የምልህ። በእርግጥ ለአርጀንቲና ነው የምደግፈው። ያ ደደብ ኢንግላንድም እንዲያልፍ አልፈልግም። ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት ውስጥ መሳተፍ ራሱ አይገቡም። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው። ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ ያልነበራቸው ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሀል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ራን አደረገው ሙሉ ጌሙን ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው እግዚአብሔርን ምላችሁ። ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷቸዋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷቸዋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷቸዋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራን የሚያደርጉት። ገብቷችኋል። ማፍጠን ሲፈልጉ ያፈጥኑታል። ማቀዝቀዝ አቦ ስፔን አንዴ ለስፔን። ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም። ኧረ በስመ አብ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ጊዴዴ ሾው አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች ኧረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ ጌሙ ማለት ነው አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ! ኧረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ በስማ ፔድሮ ፖሮ ሚጎ። ለማንኛውም ማለት ነው አጥቂ ምናምን ገበያ ላይ ትጪ ምን አይነት የአጥቂ ጎል ነው ያስቆጠረው ፖሮ። እውነት ነው እላችሁ ቃላት የለኝም። አረ ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫ ፋይናሊስት ሆናለች ስፔን። ቃላት የለኝም እግዚአብሔር ይመቻቸው።